መጣ ጣሊያን መጣ ደግሞ መጣ በሰማይ በምድር እሳቱን እያዘነበ መጣ ደግሞ ለለመጣ ጣሊያን በሰማይ በምድር ሐዊና ለቀቀ ነበር ቁራሊዮ ወይ እናቴ ብረት ድስት ትገዛለህ እንዴ? ብረት ድስት አንዴ የምንፈልገው። እሺ መጣ ተመልሰናል ቤተሰብ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ተመልካቾች ላይክ አድርገህ ጀምር። አንዳንዴ በስልክ የሚጀነጅኑ ሰዎች የሁለት ልጆች አባት ሆኑ፣ ግን በቃ እስኪያገኝ ድረስ የሚጫወተው ሲንግል ነው። የኔ ቆንጆ እንዴት ነሽ? ደህና ነሽ? እሁድ ለጥ ብሎ ነው። ደህና ነሽ? ስሚ በጣም ነው የምወድሽ። በተለይ አሁን ድንግል በይኝ። አላቅም እንዳትጎጂኝ ግን አንቺ እኔ ሰውም አላፈቅረው ለምን ነው ታውቂያለሽ? መለያየትን ስለምፈራ ነው። ለዛም ነው ይሄን ሁሉ አመት ሴትን መጠጋትና ማውራት። አንቺን ግን አላቅም ለምን እንደሆነ ሲል ጎጎጎ አለ። ወይኔ ልጆቼ አንተ ምን አልክ ስለ ወይኔ እጆች አረ በጣም ዳን አትዳን ምን ሆነ? ምን ካማ ምን አይነት ልጅ ብትሆን ነው እንደዚህ? አረ ገብቶልሻል አባዬ ገብቶልሻል። ምን ያህል ቦታ በሰጣት ነው ለሄደው? ቆይ አረ ፍቅር የሌለ ፍቅር ነው የያዘ። ታዲያ ይሄ ፍቅር ምን አይነት ስሜት ነው ያለው? እንደዚህ አይነት ፍቅር እኮ ታይቶ አያውቅም። እሺ ከመቼ ጀምሮ አሰባት ነው? ምን ያህል አሰባት ነው? እሺ ነገርካት? ምን አለች? ይሄ እዚህ ጋር የምትመለከቱት ህንዳዊ በራሱ ላይ ቀዶ ህክምና መስራቱ ተሰምቷል። የዩቲዩብ ቪዲዮ እየተመለከተ የራሱን ሆድ ቀዶ ህክምና ነው የሰራው። ለዚህ ምክንያቱ ምንድነው? በተደጋጋሚ ሆስፒታል እየሄደም ሆዴን አሞኛል፣ ሆዴን እያመመኝ ነው ሲል፣ ነገር ግን የሆስፒታሉ ባለሙያዎች ያለበት ሁኔታ የተረጋጋ ነው፣ ደህና ነህ የሚል ምላሽ ይሰጡታል። በስተመጨረሻ ምንድነው አነስቴዥያና ለቀዶ ህክምና የሚያስፈልጉትን መሳሪያዎች ራሱን በራሱ ቀዶ ህክምና ያደርጋል። ግን ቀዶ ህክምናውን እያደረገ በድንገት አነስቴዥያው ያልቃል። በዚህ የተነሳ በጣም ከባድ ህመም ተሰምቶት ሆስፒታል መግባቱ ነው የተሰማው። አሁን ህይወቱ ተርፏል በአስገራሚ ሁኔታ። ግን ከዩቲዩብ የሚወሰድ ነገር እንዳለ ሁሉ እንዲህ አይነት ደግሞ በፍጹም መሞከር የሌለባቸው ነገሮች ናቸው ተብሏል። አንዱ ደግሞ ምን ይላል? ኢትዮጵያ እግር ኳስ ላይ የጎደለው ነገር ማስተዋል ነው። ቆም ብለን አስበን ነገሮችን ማስኬድ አለብን። ማን ነው በቢጫ የሚወጣው፣ ማን ነው በቀይ የሚወጣው፣ ማን ነው በአረንጓዴ ራሱ የገባው የሚለውን ነገር ማስተዋል ያስፈልጋል። ወረቀቱን ላክልላት ነገ ብለናት ዛሬ ነው የመጣችው። ሰውነቷን አየነው። ማስተዋል ያስፈልጋል ማለት እግር ኳሱ አሪፍ ነው። ሲያጠቁም ያጠቃሉ፣ ሲከላከሉ ይከላከሉ፣ ሲበሉም በደንብ። ግን ማስተዋል ጎሎ ነበር። አሁን ፋስት ነው የሚሆነው። በጀቱ ላይ ቢሊዮነር ማስተዋል ኳስ ላይ ነው ጥሎ የተፈጠረው። ጎሉ ገባ፣ ተበላ፣ በቃ ግባ እናውጣው አልኩት። እሱ እሪ ብሎ እዛ ጋር ያለውን ጠርሙስ ሰብሮ ምናምን መውጋት እንዲህ ወዬ ተባባለ ማለት ነው። ፌዴሬሽኑ ማስተዋል ያንሰዋል ነው። ወይኔ ምንድን ነው? ቦርጭ በዛ በጣም ረመላ አድርገው እርጉዝ
እያለኝ የሚያይዘው ያገኘሁት እየከተትኩት ነፍሴን አስጨነቃት ቦርጬ ወጥሮት እስኪ ልጸልይ በቃ ከቀነሰልኝ አያው ይሆናል ቦርጬ ጠፍቶልኝ ምስጋና ይድረሳት ለመሽኒዬቷ ዳቦ እያበላች ሁሌ ይሄ ጀልጋጋ በዚህ ፍጥነት ሌላ ጠብሶ ነው። አይ ማኪ እንዴት እንደምወድሽ እኮ ይኔድ ኤክስ ታዲያ ምን አስደነገጠሽ? ኤክስ እኮ ይልሽ ኤክስ ምን ማለት ነው? ቃሉ ራሱ ያለፈ ማለት ነው። ብዙ ጊዜ ደግሞ የሚያልፈው ምንድነው? ስህተትና ምን መከራ አሳላፊ ደግሞ ማን ነው? እግዚአብሔር። እኔ አባት ከመከራ እኮ ነው ያላቀቀኝ። ምንድነው? እኔ ስላያችሁ ነው እንደዚህ የሚጋለፈጡት? ሴትዮ ይልሽ አንቺን ያልናት በቃ ተረጋጊ እናቴ። እኔ ሃንድል አደርገዋለሁ። ተረጋጊ። እኔ ሃንድል አደርገዋለሁ። ይልሽ እናቱ የሲኦል ወላፈኑ ያቃጥላል እሳቱ። የኔ ደስ ይቀፍኝ የኔ በረዶ አበረድሽኝ እኮ እናቴ። የኔ ወይና አደጋ ነይ ሲኦል በር ላይ ምን እንሰራለን? እንሂድ። ስሚ የወንዶች ጉዳይ ነው ያልሽዋላ። ልክ ዛሬ እንዳለችው እንዳምሮ ገር ለፍሬንድ ንቀለች ተፈነከተናለች። እናንተ ፓርላማው ሌላ ታሪክ ውስጥ ገብቶ የለም። ስፔሻሊ ይፈዛል። በቃ የራሳቸው ሀጃ ውስጥ ናቸው። እስቲ ለማንኛውም ቪዲዮአቸውን አሳይቻችሁ ልመለስና ኮሜንት እናነባለን። የትም አይዳቻል ጀሊት ወገኝ የሰነቀጠ በስማን ቅዱስ ማልጡት ሲዘናንተ የማዕድን ሚኒስትር አፍንጫ ውስጥ ጣት አለ ያጫውተዋል። ጣቱ ውስጥ አፍንጫ አለ ያባብለዋል። እንደ ልጅነቱ ደግሞ ቢቀምሰል እኔ ለራሱ አሁን ቀምሰል ይሄን እኮ ጠረጴዛው ስር እየቀባው ኧረ ገደላችሁኝ። ኧረ ቀስ አይንህን እንዳትወጋ። ኧረ ተውኝ። ይሄ ደግሞ የማንን ብሔር ወክሎ ነው አፍንጫው የሚበረግ? አልቦቦ ዋጀፋ ቢቲ ለዚ ጠቃጠቆ ስልክ ቢሆን እኮ 3 ቦታ ደውሎ ነው። ኦ ማይ ጋድ ሶ የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። እኔ ማን የፈጠረኝ? ከማን የተወለድኩት? ከሴት። አዎድ ከማን ወድቃ ነው የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደም ወስጄ ነው ያደግኩት? የእናቴን የሴት። እሺ ያው በጧት ነው መርዶ የሚነገረው። እሺ እንግዲህ እቺ ታቋታላችሁ። ያው እማማ ፊሽካ ወይም ሌላ ትባላለች። አይ ቲንክ አመለካከቷን የተናገረችው እኔ እያለች ነው። እሷ የምታምነው እምነት እንግዲህ የተለየ እምነት ሊሆን ይችላል። ስለዚህ በድንጋይ ማመን ትችላለች፣ በፀጉሯ ማመን ትችላለች። እሱ የሷ መብቷ ነው እና ሊሰመርበት የሚገባው እኔ እያለች ነው የምታወራው። ስለዚህ ስለ እሷ ነው የተናገረችውና እኛን የሚያጠቃልል ነገር አይደለም። ግን አንድ ነገር አለ። እቺ ኳሪ የምትመለከቱት ሴት እንግዲህ ፈጣሪዋ ሴት እንደሆነች ተናግራለች። ኦፍ ኮርስ የወለደቻት ሴት ነች፣ እኔንም የወለደችኝ ሴት ነች። ግን የፈጠረችኝ ሴት አይደለችም። ፈጣሪ አንድና አንድ ነው፣ እሱ መድኃኒዓለም ነው። እንደኔ እምነት ከሆነ እኔን የፈጠረኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። ሌላውም በየሃይማኖት እንግዲህ ፈጣሪውን እንግዲህ በራሱ መልኩ ይገልጸዋል፣ ይናገረዋል። ዋናው ነገር ግን
እቺ ኳሪያ የምትመለከቷት ሴት እህታችን ምንድነው ስራዋ? እና እቺን ሴት ከዚህ በፊት በተለያዩ ሙቭመንቷ እናውቃታለን አይደለም? ማማ ፊሽካ ምናምን። ነገር ግን በአሁኑ ሰዓት እንዴት ከመሬት ተነስታ እንደዚህ ልትናገር ቻለች የሚለውን ሐሳብ ለመመልከት ፈለኩኝ ትንሽ እናገላብጥ ብዬ። እና ምናልባትም ከዚህ በፊት በሰራችው ቪዲዮ ላይ ተንተረሰው ሰዎች ሰድቧት ሊሆን ይችላል ወይም አግሬሲቭ ሆና ሊሆን ይችላል ብዬ አሰብኩ። ከዚህ በፊት የሰራችው ቪዲዮ እና አሁን የሰራችው ቪዲዮ በመሃል ያላቸው ጋፕ እጅግ በጣም ብዙ ልዩነት አለው። ማለትም በዚህ ኢንቴንሽን ተነስታ አይደለም ይሄንን ቪዲዮ የሰራችው ማለት ነው። ታዲያ እቺ እህታችን ቲክቶክ አካውንት አላት። ኦፍ ኮርስ እኛም አለን። ነገር ግን የሷን ቲክቶክ አካውንት ትንሽ ለየት የሚያደርገው አንድ ነገር አለ። ይህ ነገር ያ ፕሮሞሽን እንዳይሆን እፈራለሁ፣ ግን ለሲት ቢ ይሁን እስቲ። መልሶ ያለው ከላይ በምትመለከቱት ሊንክ ላይ ነው። ይሄን ሊንክ ክሊክ አድርጋችሁ ስትገቡ ቆይ እናንተ አትግቡ፣ እኔ ላሳያችሁ። ቆይ እኔ ላሳያችሁ። ታዲያ ከሷ አካውንት ጋር የተገናኘው ይሄን ፔጅ እዚህ ጋር ይወስደናል ማለት ነው። ይሄን ፔጅ እንደምትመለከቱት የሷ ፔጅ ነው፣ ያው በስሟ ነው የተመሰረተውና የተጻፈው። እንግዲህ የተለያዩ ኦፕሽኖች አሉት። ከዚህ ዝርዝር ውስጥ አንዱን ክሊክ ስታደርጉ እንግዲህ ስለሷ የሚገልጸውን እንግዲህ በዚህ መልኩ ታገኛላችሁ። ዲቴል ስለሷ ማንነት፣ ምን አይነት ስራ እንደሰራች፣ መቼ እንደነቃችና ንቃቷ በ2016 እንደሆነ ዲስክራይብ ታደርጋለች። ሞር ዲቴል አለ። ከማን ጋር እንደምትሰራ፣ ከማን ጋር ከዚህ በፊት አብራ እንደሰራች፣ የትኞቹ ድርጅቶች እንደሆኑ ሁሉ ዲስክራይብ ያደረገችበት ፖርሽንም አለ። እና የዚህ ፔጅ ላይ ዋና ሐሳቡን የምታገኙት እንግዲህ ወርክሾፕ ስፔስ በሚለው ላይ ክሊክ ስታደርጉት ነው። እዛ ስገቡ ጉዱን ትመለከታላችሁ። ማለትም እኔ ጉድ ያልኩትን ነገር ታዩታላችሁ ማለት ነው። እሷም እንደተናገረችው ከሆነ እንኳን ደህና መጣችሁ ብላለች። በዚህ ወርክሾፕ ስፔስ ላይ ምን አይነት ነገሮችን እንደምታገኙ እንግዲህ በደንብ ታስረዳችኋለች እዛ ላይ በጽሁፍ ማለት ነው። ከዛ ውስጥ ግን ትኩረት ሰጣችሁ እንድትመለከቱት ፈልገው ይሄንን ቃል ነው፣ ቴሮት የሚለውን ቃል ነው እንድትመለከቱት የምፈልገው። ይሄንን ቃል ማለት ነው ፕሮናውንስ ያደረኩበት መንገድ ልክ ላይሆን ይችላል፣ ግን ይሄንን ቃል ተመልከቱት። ቆይ ከዛም ጎግል ላይ እንገባና ይሄንን ቃል ሰርች እናደርጋለን። ኦፍ ኮርስ ከዚህ በፊት ሲባል ሰምቻለሁ፣ ግን ዲፕሊ ጎግል አድርጌው አላቅም። ነገር ግን እናደርጋለን ዛሬ ታሮት ሪዲንግ ምን ማለት ነው የሚለውን ነገር ጎግል እናደርጋለን። ጎግል ስናደርግም ይሄንን መልስ እናገኛለን። የዚህን ቃል ዋና ትርጉሙን በኋላ መጨረሻ ላይ ያሳያችኋለሁ። ይህም እንግዲህ ትርጉሙ እንደምትመለከቱት የትንበያ አይነት ሲሆን በ78 አይነት ካርዶች የሚታገዝ ነው። ሲተነበይም የትናንትናውን የዛሬውን እና የነገውን አንድ ላይ ነው የሚተነበየው ማለት ነው። ይህም ማለት የድሮውን የአሁኑንና የወደፊቱን የተነበየላችኋል ማለት ነው። ይህ ካርዶቹም እነዚህ ናቸው እንደምትመለከቱት ነው እንግዲህ አይደል። ብዙ ጊዜ በፊልም ላይ ምናምን እንመለከታቸዋለን እነዚህን ካርዶች አይደል። ያው ልጨምርላችሁ በዚህ መልኩ ማለት ነው። እንደምትመለከቱት ከካርዶቹ ውጭም የተለያዩ ነገሮች ያስፈልጋሉ፣ የሚሟሉ ነገሮችም አሉ ማለት ነው። ያው በደንብ እንድትረዱት ነው እንደዚህ ማለት ነው። እንደዚህ የተለያዩ ነገሮች መሟላት አለባቸው፣ ካልተሟሉ ነገሮቹ አይሰሩም ማለት ነው። እንደዚህም አለ። በነገራችን ላይ ይሄንን አበባ የሆነ ቦታ አይቼዋለሁ። ይሄ ምን ሌላ አይነት መንገድ ነው? እና መቼታችን መቼ እንደዚህ አይነት ስራ ሰራለሁ ብላለች ለምትሉ ሰዎች ቆይ ላሳያችሁ። መስራት ብቻ አይደለም ታስከፍላለች ሁሉ እንደምትመለከቱት ነው። በዝርዝር በፓኬጅ ተደርጎ ተቀምጦላችኋል። የወሩን ፎርካስት ለማድረግ ወይም ለመተንበይ $5 ታስከፍላለች። የአሁኑን ሁኔታ ለማወቅ ደግሞ $11 ታስከፍላለች። ሁለተኛው ላይ ተጽፎላችኋል። በልባችሁ ውስጥ ባሉት አራቱ ስፔሶች ላይ ያለ ብሎኬጅ ወይም ያለ መስራት ካለ ለሱም ታስከፍላለች። ብቻ አይደለም በአራተኛነት ላይ የተጻፈው ደግሞ በበርዝዴይ ቀናችሁ ቀን በእናንተ ህይወት ውስጥ ባለፉት ቀናት ውስጥ የተከሰቱት ነገሮችና ወደፊት ምን እንደሚከሰቱ ትተነብይላችኋለች እቺታችን ማለት ነው። ለዚህም $22 ታስከፍላለች። ላቭ ሪዲንግ ወይም የፍቅር ማንበብም ታደርጋለች። ለዚህም $16 ታስከፍላለች። ሪዲንግም አላት። ብቻ ብዙ ነው። እስከ 6ኛ ድረስ ተጽፏል በደንብ በዲቴል ማለት ነው። ያው ምናልባት በዚህ ሰዓት ብዙ ሰዎች እንግዲህ ይሄ እኮ ያው ቁማር ማለት ነው፣ በካርታ ደግሞ ብዙ ሰው ብር ይበላል ብርም ያገኛል ብላችሁ ልትሉ ትችላላችሁ። ነገር ግን ይህንን እሷ ከምታምንበት ነገር ጋር ወይም ከጥንቆላ ጋር ምን አገናኘው ብላችሁ ለምትናገሩ ሰዎች አንድ መልስ አለኝ። ቀደም የነገርካችሁን ቃል እሱን ቃል ብቻ ወስዳችሁ ጎግል ላይ በአማርኛ ተርጉምልኝ ብላችሁ አስቀምጡት። ይሄን መልስ አገኛላችሁ። እኔ አይደለም ግን ያለው ቃሉን ወስጄ በአማርኛ እንዲተረጎምልኝ ሳስቀምጥለት ጥንቆላ የሚለው መልስ ሰጥቶኛል። እናም ሁሉም ከሷ ጋር የነበሩ ጓደኞቿ የእንደዚህ አይነት አመለካከት ተከታዮች ናቸው እያልኩኝ አይደለም። እኔ አወራሁት ስለሷና ስለሷ ብቻ። ማን ነው የምትከተሉት? አሁንም አዲስ ነገር ካለ ወደ እናንተ ይዤ የምቀርብ ይሆናል። በትናንትናው ዕለት እንግዲህ እቺ ከኋላ በምትመለከቷት እህቴ ላይ እንግዲህ ቪዲዮ ሰርቼ ነበር። እሷ በሰጠችኝ ሙሉ ኢንፎርሜሽን ማለት ፔጅ ላይ በነበሩ ኢንፎርሜሽኖች ላይ ዲፔንድ አድርጌ ነው ሁሉን ነገር የተናገርኩት። ከዛ ውጪ ያመጣሁት ነገር የለም። ነገር ግን በዚህ 24 ሰዓት የተቀየሩ ነገሮች አሉ። በመጨረሻ ደግሞ መፍትሄው ምን እንደሆነ የራሴን ሐሳብ እናገራለሁ። በትናንትናው ዕለት እንግዲህ ያንን ቪዲዮ በመሰራበት ወቅት እንግዲህ ፔጇ ይሄን ይመስል ነበር። የዛን ጊዜ ስክሪንሻት ያደረኩት ነው። ሊንኩም እዚህ ጋር እንግዲህ አታች ተደርጎ ነበር። ነገር ግን በዛሬው የሆነውን ነገር ላሳያችሁ። የዛሬ ፔጇ እንግዲህ ይሄንን ይመስላል። እንደምትመለከቱት እንግዲህ ሊንኩ ተነስቷል። ትናንትና 3 ሊንኮች ነበሩ፣ ዛሬ ግን 2 ሊንኮች ነው ያሉት።
እኛ ያወራንበት ሊንክ ተነስቷል ማለት ነው። አዌር ሆናለች ማለት ነው። በተጨማሪም እንግዲህ ዲስክሪፕሽን ላይ የነበሩ ነገሮችም ተቀይረዋል። በዛው ምትክ እንግዲህ ነገሮችን ፖስት አድርጋለች ማለት ነው። ነገሩ ግን ላይ ነው ወይም ከፌሚኒስት ጋር የተያያዘ ነገር የለውም። ይሄን ነገር ሐሳብ እንድትረዱ ትፈልጋለሁ። በተጨማሪም እንደዚህ አይነት ነገሮች ኢትዮጵያ ውስጥ ይካሄዳሉ እኮ ይሄ ነገር ኖርማል ነው ብላችሁ ለምትሉ ሰዎች አዎ እንደዚህ አይነት ነገሮች ስራዎች ሊኖሩ ይችላሉ። ነገር ግን በድብቅ የሚደረጉ ነገሮች ናቸው። ፐብሊክ የወጡ ነገሮች አልነበሩ እና ምን መፍትሄ ብዬ የማስበው እቺ ልጅ ወደ ቀልቧ እንድትመለስ ጥሩ አስተሳሰብ ላይ እንድትደርስ በየግላችን በየሃይማኖታችን ለሷ ሁላችንም ጸሎት እናርግላት፣ በጸሎታችን እናስባት። ይህ ነው መፍትሄ ሊሆን የሚችለው። እናም ቀደም እንዳልኳችሁ ነው አሁንም አዳዲስ ሀሳቦች ሊመጡ ይችላሉ። ቪዲዮ ቫይራል በወጣ ቁጥር አይሆፕ ሌላ ዲስከሽን ካልተነሳ እሷ ከፔጇ ላይ ይሄን ነገር ሪሙቭ ስላደረገችው ነገሩ እዚህ ጋር ቢቋጭ ደስ ይለኛል። ሁሉም ሰው የራሱ አመለካከት፣ የራሱ አስተሳሰብ፣ የራሱ ሃይማኖት አለው። በዛም ማምን ሰው ነኝ። ነገር ግን እንደዚህ አይነት ነገሮች አይናቸውን አፍጠው ሲመጡ ግን ዝም ማለት የለብንም ብዬ ስላሰብኩ ነው ይሄንን ቪዲዮ የሰራሁት። መልካም ቀን ይሁንላችሁ። አዲስ ነገር ካለ መለሳለሁ። አመሰግናለሁ። ከዚህ በኋላ በሀገራችን ኢትዮጵያ በተፈጥሮ መልኩ ልጅ መውለድ ካልቻላችሁ ወይም ደግሞ ካቃታችሁ ቴክኖሎጂ በታገዘ መልኩ ትክክለኛ ልጅ ማግኘት ትችላላችሁ። ይሄም የሆነበት ምክንያት በተፈጥሮ መንገድ ልጅ ማግኘት ወይም ወላጅ መሆን ያልቻሉ ጥንዶች በቴክኖሎጂ በታገዘ ሁኔታ ልጅ ማግኘት የሚችሉበትን አማራጭ የሚፈቅደው አዋጅ በመጽደቁ እናም ይህ አዋጅ መጽደቁ ከዚህ በፊት አገልግሎቱን ለማግኘት ከሀገር ውጭ የሚደረግን ጉዞ እንግልትና ከፍተኛ ወጪም ያስቀራልም። ይህም የተባለው ጤና ሚኒስቴር አዋጁን በተመለከተ ለጋዜጠኞች በሰጡት ጋዜጣዊ መግለጫ። ከዛ በተጨማሪ ደግሞ ያው እንደምታውቁት በሕክምና የታገዘን ሞት ይህ አዋጅ ይፈቅዳል። እናም የልብና የመተንፈሻ አካላት የአሰራር ስርዓት መመለስ በማይቻልበት ደረጃ ስራቸውን ሲያቆሙ ወይም የአንጎል ሞት ሲረጋገጥ በመሳሪያ ላይ የተመሰረተ የተነፋፈስ ስርዓትን በባለሙያዎች ውሳኔ በማቋረጥ ይሄ ነገር ይተገኛል። ዩኒፎርምን አስመስለው በመልበስ ህዝቡን ሲያሳስቱ የነበሩ ተጠርጣሪዎች ተያዙ ነው። ቲክቶከሮች ናቸው። ቲክቶከሮች ናቸው እንዴ? አዎ ቲክቶከሮች ናቸው። ኦ ምንድን ነው ተይዟል የሚል ምናልባት መረጃውን እናጋራቸው ወይስ መደወል ይሻላል? መረጃው ስላለን ማጋራት እንችላለን። ስሞቻቸው ፕራንክ እያደረጉ ነው። እንደ ፕራንክ አይነት ነገር መሰለኝ። ቪዲዮን አልተመለከትኩትም እውነት ለመናገር ግን ተይዘው ፎቶአቸው የወጣበትን የፖሊስ ሪፖርት ግን ፖሊስ ካወጣው ሪፖርትም ጭምር ተመልክተናል። ግለሰቦቹ በጎዳና ላይ የሚተዳደሩ ግለሰቦችን ንብረት በመበተን ለማስደንገጥ ፕራንክ ለማድረግ ነው። ለማስደንገጥ ፕራንክ ለማድረግ ነው ሙከራ ሲያደርጉ ይታወቃሉ። በተለይ በእርዳታ ላይ ሲሳተፉ የነበሩ ልጆች እንደነበሩ አንዳንዶቹ ከምስላቸው ለመርዳት ችያለሁ። በአንዳንድ እርዳታዎች ላይ የሚሳተፉ ልጆች እንደሆኑ ተመልክቻለሁ። ግን በግሩፕ ሆነው ፕራንክ የሚመስል ነገር ዩኒፎርሙንም ለብሰውታል። የሚያስገርምህ ዩኒፎርሙን ለብሰውት ነው ፖሊስ መረጃውን ይዞት የወጣው። ስሞቻቸውም አሉ። ሸጋው ጫን ያንን ላይ መሐመድ ሐምዛ፣ ያሲን አቤኔዘር፣ ተስፋዬ በየነ እና ጌትነት ደምለው ዳምጤ የተባሉት ግለሰቦች ናቸው የተባሉት። ያው እንግዲህ የምታደምጡት አስቻለው ታመነ የግብጽ ብሔራዊ ቡድን ከገጠምንበት የዓለም ዋንጫ ማጣሪያ ጨዋታ በኋላ በሶሻል ሚዲያ ሲንቀሳቀስ ስለነበረው አነጋጋሪው ምስሉ ምላሹን ሰጥቷል። አስቻለው ታመነ እንደተናገረው ከሆነም እኔን ለማሸማቀቅ ፎቶዬን ኤዲት አድርጋችሁ ረጅም ርቀት የተጓዛችሁ ሰዎች በጣም አሳዝናችሁኛል። ይሄን ያህል ጥበብ ካላችሁ ለተሻለ ነገር ተጠቀሙበት ሲል ተናግሯል። የብሔራዊ ቡድናችን አምበል አስቻለው ታመነን ኤዲት አድርጎ በሶሻል ሚዲያዎች ላይ በርካቶች ሲቀባበሉት የነበረው ምስል ይሄኛው ሲሆን ትክክለኛው ደግሞ ይሄኛው። ስቲል እንግዲህ አስብ በጌሙ ላይ በጨዋታው ጥሩ ፐርፎርም አድርጌ መሐመድ ሳላን የሚያል የሊጉ የኢትዮጵያ ማን ነው የእንግሊዝ ፕሪሚየር ሊግ አጥቂ ማሊያውን ብዙ ሰው ሲጠይቁት ማሊያውን መሰጠው ለዲፌንደሩ ነው ብሎ በጨዋታው አድናቆቱን ገልጾልኝ ማሊያውን አውልቆ ሁሉ የሰጠው ለኔ ነው። እንግዲህ አስብ እና ቦከር አሉ እነ ከሪም ሄደው እየጠየቁት ነበረ። ማሊያውን ሲጠይቁት አይ ለሱ ነው የምሰጠው ጉድ ዲፌንደር ምናምን ብሎ አድናቆቱን ገልጸው ሁሉ ማሊያውን ሰጥቶኝ ነው የወጣሁት። በጨዋታው ጥሩ ጊዜ ነው ያሳለፍኩት። ይኸውልህ ምን ታደርጋለህ መሰለህ ጅቡቲ ላይ አግባና አስቹ ማሊያን አውልቀ ቢጫመይ እኔ ኃላፊነቱን ወስዳለሁ። ሲክስ ፓክን አሳያቸው። ብቻም ባላገባም ማንም ቢያገባ ቲሙ ሲያገባ ማውለቂያ አይቀርም። ለኛሰብኩት ነገር አረ የሚባል ነገር የለም። መጣሁ ነው ብለህ ነው እንዲህ ማለት እችላለሁ ማለት ነው። ሳትመጣ እስቲ ውፍ እስቲ ተንፈስ። ምንድነው ያስቼ ምንድነው ይሄ? አንድ በትልቁ ማሳለጭ የመሰለ መንገድ ታሳየናለህ። ማስተንፈሻ በለው እኮ ይሄን አስቼ ቦርጭ የለም ግን ሲክስ ፓክ ኢትዮጵያ 6-1 አሸንፋለች።
ኢትዮጵያ 6-1 አሸንፋለች። አስቲ አንድ በትልቁ ግብዳው ነው ያለሽ አንቺ የምር ግብዳው ነው አቡኪ አንቺም ግብዳው ነው ያለሽ አንድ በትልቁ ነው አንቺ ግብዳው ነው ያለሽ ምን አቀበጠሽ አንቺ ራሱ ልጃጀሞ አስቼንን ይመስላል ቦርጭ የለበት ኖርማ ይሄው እንደምትሉት ቅርጽ በቅርጽ ሆነ ሰውዬ ነው ቦርጭ የለበት አጀሞ ስለዚህ ቅርጽ ምንም አይነት ነገር እንዳትናገሩ ደግሞ ኤዲት አድርጉት አላችሁ እናንተ አታፍሩ ነው ይታሩ ይሄን የመሰለ ቅርጽ አሁን ኤዲት ታረጋላችሁ ቅርጽ በቅርጽ ነው አስቼ ቅርጽ የሚያምር ሰውነት ነው ያለሽ አስቼሙች አስቻለው ታመነን ጨምሮ ሁሉም የኢትዮጵያ ብሔራዊ ቡድን ተጫዋቾች እንደተናገሩ ሁሉ አስቻለው ታመነም ማሪዎቻቸውን ከፍ አድርገው ሲክስ ፓኮቻቸውን ሲያሳዩን ነበርና የጨዋታው ያ ኮመንት ምን አለ ራሽ ጋር ወጣው አለ አይችልም ግን እኔ በኔ የሚደሰቱ ሰዎች ደግሞ አሉ አይደለ ለነሱ እንዴት ስለሆንኩ ነው የወደዱኝ እንደዚህ ስለሆንኩ ነው የወደዱኝ አይደለ አሁን እሱ ስድብ ሲያደርገኝ የሱን ስድብ ሰማና እስቲ ቆይ ደግሞ ከሱ ስድብ አንፃር ብዬ ትንሽ ይቀየራል ለሱ ለመመቸት እሱን ደግሞ ያኔ ላንቺ መመቸት አቆማለሁ ማለት ነው ለኔ ለሚወዱኝ ለሚያከብሩኝ ሰዎች መመቸት አቆማለሁ ስለዚህ ማይንዴን ስለሚሰራው አቃለሁ አስተያየት በተለይ ኔጌቲቭ ነገር ማይንድ ፖዚቲቭ አድናቆት እሺ ሰምቶ አንድ ቃል ስታደርግበት ስድብ ድንግጥ ይላል ማለት ነው ለምን ሁሌ ኢጎ ሁሌ መወደድ ሁሌ መከበር ነው የሚፈልገው ሁሌ አቧቦ ነው እንጂ አንድ ሰው አንተን እኮ ይጠላል መባል አይፈልግም ለዛ ሰው የነው እንጂ ሪስፖንድ የሚያደርገው ለአንድ ሺው ለሚያደንቁት አይደለም ስለዚህ ያንን የማይንድ አሰራር ስለማቅ አንዱ ራሴን ፕሮቴክት ማድረገው በዚህ ሙያ አይታችኋል ብዙ ጊዜ ተሰድቤያለሁ በድንቅ ልጆች ይሰደባለሁ በሆነ ነገር ይሰደባለሁ ሊታሰር ነው ያለሽ የሆነ ነገር ይመጣል ማህበር ልጆች ምን ተብለ ተቀለለ ብቻ አለ በየጊዜው የሆነ ነገር ይነሳል የሆነ ወቅት ላይ የማይገባ ነገር ህፃናቱን ጠየቃቸው ሊሆን ይችላል የማይገባ ነገር ተናገረ ሊሆን ይችላል ይነሳል ሲነሳ ርዕሱን አወኩት አይደለ በቃ ርዕሱን ካወኩት እኔ ዝርዝሩ የሚያደርግልኛል ገባ ዝርዝሩ እኮ እኔ ጉዳዩን ሳታይም ነው የምትሰርብኝ አንዳንዴ እኮ ጉዳዩ ሳትገባ ሳታጠና ኢጎህንም ነው የምትነግረኝ ወይም ደግሞ አንተ ውስጥ እኔ እዚህ ላይ አንድ ኮንሰፕት ልንገርሽ እስቲ ለምሳሌ አንቺ ምሳሌ ነው እሺ በጣም የምትወጂው የምታምኚው ባል አለሽ እንበል ከዚያ የሆነ ሰው መጥቶ አንቺ ባልሽን እኮ ከሴት ጋር ሲማግጥ አየሁት ቢልሽ የመጀመሪያ ቃልሽ ምንድን ነው በጣም የምታምኚው እርግጠኛ ነሽ እንደማያደርግና የመጀመሪያ ካፍሽ የሚወጣው ምንድን ነው አያደርገውም ነው አይደል እሺ ባልሽን ደግሞ የምትጠረጥሪው ሰው ሆኖ ትንሽ የባህሪ ችግር ያለበት ሰው ሆኖ አንቺ ባልሽን ከሴት ጋር አየሁት ሲሉሽ የመጀመሪያ ቃል ምንድን ነው ለሶማ ያርጉ ውስጥሽ ግን የመጀመሪያ የሚለው ምንድን ነው ውስጤ ማርጎታ የት ማን ነው የመጀመሪያ ጥያቄ የት ነው አይደል ስለዚህ ጉዳዩ አይደለም የተለያየው አንቺ ውስጥ የነበረው ነገር ነው የተለያየው አገኘሽ ለምሳሌ እኔ እሸቱ እኮ እንደዚህ ያደረገ ሲባል አንቺ ለኔ ፍቅር ከሆነ ነበር ያለሽ እውነተኛ ፍቅር ከሆነ አያደርገውም ነው የምትይው እሸቱ በጤነኛ አይምሮ ይሄን ነገር አያደርገውም ተሳስቶ ይሆናል ወይ እንደዚህ ይሆናል ሰው ገፋፍቶት ይሆናል ምናምን ብለሽ ሰበብ ነው የምትሰጪው ላለማመን ልክ እሸቱ እንደዚህ ያደረገ ድሮ ማውቀው ነበር እሱና ትልካሽ ውስጥሽ የነበረው ነው ያወጣሽው እንጂ በእኔ ድርጊት ላይ አይደለም ሪአክት ያደረግሽው እሺ ኦልሬዲ በቃ የሆነ ኢሜጅ ነበራችሁ የተቀመጠ ኢሜጅ የምትጠብቀው አጋጣሚ ስለነበረ ሰው ምን ልልህ ነው እኔ አልሰማም አላይም እንዲህ አይነት ነገር ማናጀሬ ያያል የህዝብ ግንኙነታችን ልታይ ትችላለች ማናጀሬ ውሃ የሚያነሳ ነገር ከሆነ ለኔ በሚመጥን ቋንቋ ይነግረኛል ይመጣል ስድቡን ጥላቻውን አይደለም ይነግረኝ ፊልተር አድርጎ እሺ ይሄን ነገር ማስተካከል አለብኝ ይለኛል አስተካክላለሁ አገኘሽ ለማስተካከል ብያለና ላይ ማለኝ ሰው በቃ ይሄን ስራው ይሄ ነው እንዴ ነው ፊውዝ ታውቂያለሽ ማናጀር ማለት እንደ ፊውዝ ነው እሱ ይቃጠልና እቃውን ያተርፈዋል አይደል እሱ ጨጓራው ቢቃጠልም ግን እኔን ያተርፈኛል ለምን እኔ አቢዩዝ መሆን የለብኝማ በተመረዘ ጭንቅላት መጥቼ ነገር ደግሞ ለሆነ ለዛ መልስ ስንኮሻኮሽ ምን ስል ዋናውን የሚወደኝን የሚያከብረኝ ሰው አጣል አግኝተኛ ስለ ማንነት ሶሻል ሚዲያ ላይ ስትቆይ ማንነትን መቀጠል ከፈለክ አድናቆቱንም ጩኸቱንም ሰምተህ በጥማለት ሪአክት ማድረግ የለብህም ወይኔ ያለ አንተ ሰው የለም ሲሉ ያለ እኔ ሰው የለም ስለዚህ እንትን ካላደረጋችሁልኝ አልመጣም እንትን ካልከፈላችሁኝ ማለት የለብህም ሲሰድቡ ደግሞ አፈር አባብላችሁ አፈር በቃ በላው ብለህ ተስፋ መቁረጥም የለብህም ሰው ባላንስ ማድረግ ይፈልጋል ጋር ማድረግ ያለበት መንገዱ አይደለም አንተ ብታውቀው ሰው ላይ አብሮ አደግህ ግቢ እንደ እኔ ሽና አላውቀውም እንደ አብሮን እንትን ሲል ምናምን ብሎ የሚያጋግል ሰው አለ እሱ ነው ሞር ደግሞ የሚያማው ገባ አንተን በቅርበት እንዴ አይተውት እኔን የሚያቀኝ መስሎኝ ብለህ አታስብም እንደዚህ አይነት ሰዎች ያንተ ሰክሰስ ለአንተ ሰክሰስ ማጨብጨብ የማይፈልጉ ሰዎች አሉ ያንተ ሰክሰስ የእሱን ሰክሰስ የቀማኸው የሚመስለው ሰው አለ ገባ ሰው በዛኛው ሳይድ ሆኖ አንተን እንትን ለማድረግ እንደዚህ አይነት ነገሮች አጋጥሞን አርታ ያደርጉ እንዳልኩሽ ነው ያልሰማው በቃ አሁን እኮ ተመለሰልኝ አልከበደም ወይ የድሮን አላቆም አፕን ያደርጋል በአመት አንዴ ሁለቴ እኮ አፕን ያደርጋል ሶሻል ሚዲያ ላይ ስኖሪ ግን አላየውም ስለማላየው ያልፋና አንዳንዴ ወንደር አደርጋለሁ ምን ብለውኝ ይሆን አለ ካለፈ በኋላ ምን ብለውኝ ይሆን ምን አውጣ ይሆናል ማዘር ተጨንቃ ስደውል ሰው ተጨንቆ ሲነግረኝ አቋርጣለሁ ቆይ አንዴ ከመሄዳችሁ በፊት ከታች ሰብስክራይብ የምትል ቀይ በተን አለች አንድ ጊዜ ተጫኗት አዎ አሁን ደግሞ ከጎን የመጣች የደውል ምልክት አለች እሷንም አንድ ጊዜ በመጫን ኦል ላይ ያረጋታል ከዚህ በኋላ በየጊዜው የምንለቃቸው ቪዲዮዎች በትኩሱ ይደርሷችኋል ማለት ነው
አሁን መሄድ ትችላላችሁ። ቻው